ኢየሱስ የመረጣቸው ሐዋርያት በመንፈስ ቅዱስ ካዘዛቸው በኋላ እስካረገበት ቀን ድረስ ያደረገውና ያስተምረው ዘንድ ስለጀመረው ሁሉ መጀመሪያውኑ ነገር ጻፉ። ደግሞም 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለነሱ ራሱን አሳያቸው። ከነሱም ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ከኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውኃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አለ። በቃ በምን? በመንፈስ ቅዱስ። ቴዎፍሎስ ሆይ አለው፣ ማን የመረጣቸው? ማን ነው እነዚህን ሰዎች ኢየሱስ የመረጣቸው? ኢየሱስ በምድር ላይ ብዙ ሺህ ሰው ተከትሎታል። ብዙ ሺህ ሰው ከሱ ጋር ጉዞ አድርገዋል። ከዛ ሰው መረጠ። ሲመርጥ 12 መርጧል። ከ12ቱ ውጪ 120 አሉ። ከዛ ውጪ 380 አሉ። አንድ ላይ 500 ናቸው። መረጣቸውና ሕያው ሆኖ ከተገለጠ በኋላ ሕማማቱን ስቃዩን እነሱ ሰምተዋል አይተዋል እንጂ ጥልቀቱን አያውቁም፣ ልኩን አያውቁም። የሕመሙን ልክ መጣና እያስተማራቸው ስለሚመጣ መንግስት ነገራቸው። ይህኛው መንግስት ይመጣል ግን አይጠፋም። ሽረት የሌለው መንግስት፣ ኮሚቴ የሌለው መንግስት፣ ልጅ ያለበት መንግስት፣ አባት ያለበት መንግስት፣ ሙሽሪት ያለችበት መንግስት፣ ሙሽራ ያለበት መንግስት አስረዳቸው። እያስተማራቸው እየነገራቸው 40 ቀን ተገልጦ ካስተማራቸው በኋላ ከጥቂት ጊዜ ቀን በኋላ ሌላ ዓለም ውስጥ እንደሚገቡ ነገራቸው። ሌላ ህይወት ውስጥ፣ ሌላ ሌቭል ውስጥ፣ ሌላ መገለጥ ውስጥ እንደሚገቡ ነገራቸውና ግን እንደዚህ አላቸው፣ እንዳትወጡ እንዳትወጡ። እኔ የምነግራችሁ ነው፣ እስከ መቼ? ኃይልን እስክትቀበሉ ድረስ ከኢየሩሳሌም እንዳትወጡ አለ። እንዳትወጡ ብሎ ሊሄድ ነው። እንዳትወጡ ብሎ አወጣቸው። መልእክት አለኝ። ጉዟችሁ ከሱ ጋር ከሆነ ወጣችሁም አትከስሩ። እንዳትወጡ ብሎ ካዘዘ በኋላ እስከ መቼ? ኃይልን እስክትቀበሉ ድረስ አለ። እንዳትወጡ ካለ በኋላ ወደ ደብረ ዘይት ወይም ወደ ቢታንያ ይዟቸው ወጣ። ይዟቸው የወጣው ከሆነ ሰፈር ወደ ሆነ ከፍታ ነው። መልእክት አለኝ። አንድ ሰው አትውጣ ከተባለበት ቦታ ይዞ የሚወጣ የመለኮት እጅ፣ የመንፈስ ቅዱስ እጅ፣ የአብ እጅ ዛሬ አንድ ሰው ወደ ከፍታ ያወጣል። ወደ ከፍታ ወፎል እየነገራቸው ያለው ስለ አለመውጣት አይደለም፣ ስለ ሲዝን ነው። ስለ ሲዝን እግዚአብሔር ስለ ሲዝን ካወራ ጠብቀው ኑ አለና አብሮት ወደ ደብረ ዘይት ይዞ ከወጣ በኋላ እንደ ትላንቱ መስሏቸው 500ም ተንበረከኩ። ተንበርክከው ሳለ ባረካቸው ይላል። አንተ አንዳንዱ ረግሞ ይሞታል፣ እሱ ግን እየባረከ ያርጋል። መልእክት አለኝ። እየረገሙ ያሉትን የሚያሳፍር፣ ሟርተኞችን የሚያሳፍር፣ ወረኞችን የሚያሳፍር የእግዚአብሔር እጅ ካላችሁበት ሸለቆ ያወጣቸዋል። ታውቃለህ? ይዟቸው ምን አለ? የመረጠው ማን ነው? ይዞ የወጣው ማን ነው? ትእዛዝ የሰጠው ማን ነው? አንድ ነገር እመኑ፣ ሞትን አሸንፎ የተነሳ ጌታ ፓወርፉል ቢል ይችላል። ግን እሱ በፓወርፉልነት ሳይሆን በሲዝን ነው የሚያምነው። ወይኔ ወይኔ፣ መልእክት አለኝ። የተቀመጥከው ተጠልተ ሳይሆን ጊዜ እስኪደርስ። ታውቃላችሁ ቲማቲም የሚባል የሆነ እንዴት እንደሚተከል አይታችሁ እንደሆነ እንጨት ይደረግለታል። ለድንች ግን እንጨት አይደረግለትም። ለቲማቲም እንጨት የሚደረገው እንዳይበሰብስም፣ ድንች የሚቀበረው ግን እንዲበሰብስም ልዩነት አለ። ድንች ውበቱን ያሳያል እንጂ ዘሩን አያሳይ።
መልእክት አለኝ። ኤላሃ ፋንታሳካ ሳትጠወልግ ትበዛለህ። ወየ ወዮ አንተ ሳትጠወልግ ትበዛለህ ነው ማለት። አይታችኋል? የተቀበረው አለ የሞተው የበሰበሰው በውስጥ ላይ ፍሬ ማፍራት ይጀምራል። ፍሬ ማፍራት ሲጀምር ለሰው እንዲላል ነጭ አበባ ይሰጣል። ታውቃላችሁ? እንትን ድንች አበባውን ለአዋፋት ለነፍሳት ይሰጣል። ቲማቲም ግን እንደዚህ ብሎ ቀልጦ ለጠላት ራሱን ያመቻቻል። ድሩዴ ኢምቤር ራድሪዶ ጊምቤር ራድሩዴ ሻሌር ራድሪዶ ላይ ባለ ኡማና ድሩዴ አተለ ኡንፋና ለድሩዴ መልእክት አለኝ። እየጠሉህ እየገፉ እየሟረቱ እያስደገሙ ፎቶ ላይ እያሰሩ ያልተ ዘመን መጣ። አጠገብ ያለው ነካ አድርግና ድሩዴ በለው። ማይደይ ንጋ ዘመን መጣ ማለት ነው። ሌላ ትርጉም የለው። ነካ አድርገው ድሩዴ በለው እስኪ። አተራ ድሩዴን እነዚህ ሰዎች ይህ ሲዝን ከመምጣቱ በፊት በር ዘግተዋል። ይህ ሲዝን ከመምጣቱ በፊት ተሸማቀዋል። ይህ ሲዝን ከመምጣቱ በፊት ከሰው ተገለዋል። ይህ ሲዝን ከመምጣቱ በፊት መሪያችን ሞተዋል ብለዋል። ይህ ሲዝን ከመምጣቱ በፊት አካባቢ ለቀው እየሄዱ ነው። ከዚህ ሲዝን በኋላ ግን ሲመለሱ አቻንያ ሳካ መልእክት አለኝ። የተደበቅበት የተሸሸክበት አንተ የተሰወርክበት ዘመን ያበቃል። ባሎ ሙለኪኖ ሐማደ ድሩዴ ነው ያኩን። እንዴት ላስረዳችሁ? ታውቃለህ? የሆነ ታይም ላይ ታምነውበት ሰው እየመገበ 5000 እያበላ ከኋላ አለን እያሉ እንደ ተራ ነገር እንደዚህ ተይዞ ፑ ሲባል አዩና ተሸማቀቁ። ሁሉም የኋላ መርሻ አስገቡ። ከሆነ ሲዝን በኋላ ግን ሲመጣ እንደዚህ አለ፣ ኃይልን እስክትቀበሉ እንደ ትላንቱ ወደ ኋላ እንዳታፈገፍጉ አለ። ኃይልን እስክትቀበሉ ድረስ አለ። ከተዋረርክበት ከተማ አለ፣ ስድብ ከጠጣህበት ከተማ አለ ነቀ አቺንያ ሳካ ዛሬ መልእክት አለኝ። እግዚአብሔር በነቀፉ ከተማ ያከብረሃል። ታውቃላችሁ? ሌላ ከተማ አላለም። እዚሁ ከተነቀፋችሁበት ከተማ ፈርታችሁ በር ከዘጋችሁበት። አንድ ሰው ፈርቷል፣ ሰክቷል፣ ተጨንቋል። እንኳን ተጨነክ እንደነገርኳችሁ ዘግተው ቁጭ ብሎ ፈርተው ሳለ አላንኳኳ። በመካከላቸው ታውቃለህ? መለኮት ልዩ ባህሪው ምንድነው ካላችሁ አያንኳኳ። ታውቃለህ? ጣራውም አልተሰነጠቀም፣ ግድግዳውም አልፈረሰም፣ በሩም አልተከፈተም፣ ምድርም ምንም አልሆነችም፣ ግን ተገኝቷል። ልናገር ወይ የኔ ነገር የት ነው ካልክ እኔም አላውቅም፣ ግን ይመጣል። የኔ ነገር የት ነው ካልክ እኔ አላውቅም። እሺ አንዳንድ ልንገራችሁ። እሺ እንዴት ላስረዳችሁ? አንዳንዴ ሳታስቡ ብር አታችሁ ጨንቋችሁ ግራ ገብቷችሁ እያለ በቃ የኔ ነገር ጌታ ደግሞ አስገርምሃለሁ ብሏል። አንተ ደግሞ ተጨንቀሃል። ኢዳ ነፍስህን ሊያወጣ ነው ብለህ ሄደህ ዞር ብለህ ስትመጣ ሜሴጅ ቢል እየገባችሁ ነው ወይ? ምንም አላሰባችሁማ፣ አልጠበቃችሁም፣ ግራ ገብቷችኋል። ሜሴጅ ሲዞ ድንገት ስትከፍት እንደዚህ የሚል እዳ ተከፍሏል። መልእክት አለኝ ዛሬ እንደዚህ ይሆናል። በር አያንኳኳም። የኔ ጌታ ግን እናንተ ቤት ይገኛል። ግን አንድ ነገር ይግባችሁ፣ እግዚአብሔር አይዘገይም። ታውቃለህ? አያረግም። እየመጣው ነው ጠብቀኝ አይልም።
ዝም ብሎ ፈርተው ዘግተው ያለ በመካከላቸው ተገኘና የሚያስፈልጋቸው መልእክት አለኝ ዛሬ የሚያስፈልጋችሁን ታገኛላችሁ። ይህ እሳት እዚህ ጋር ጀመረና ወደ ደብረ ዘይት ከወጡ በኋላ ወይም ወደ ቢታንያ ተራራ ከወጡ በኋላ ተመልሶ መጥቶ በር ዘጉ። ከፍታ ወጥተው ከከፍታ ወዳሉበት ከተማ ሲመጡ አንድም ሰው አልነካቸው። ትላንት ያሸማቀቋቸው ሰዎች አሁን ሊያሸማቀቋቸው እድል አጡ። ለምን ቢባል አብሮ የተጓዙት ከማን ጋር ነው ካላችሁ ሞቷል፣ ሸቷል፣ ተቀብሯል፣ አልተነሳም፣ ተሰርቋል ከተባለው ጋር ከተማ ላይ እያቀራሩ ነው ሄዱት። ትላንት ተሸማቆ የዘጉትን በር ኮራ ብሎ ከፈቱና እሱ ሁሉ ጊዜ ከኋላ አይሄድም ከፊት ነው የሚሄደው። ሰው ሁሉ በምድር ሳለ ሲንቀሳቀስ ያውቁታል። መልኩ አልተቀየረም፣ ምኑም አልተቀየረም። መለኮትን ለብሶ ከተማ ላይ ተሰውሮ አይደለም የተንቀሳቀሰው፣ በግልጥ ከተማ ከነሱ ጋር ተራመደ። ከከፍታ ወርዶ ሲመጡ ትላንት የፈሩ ሰዎች አሁን ኮራ ብሎ መጡና በር ከፈቱ። ዛሬ መልእክት አለኝ፣ ከዚህ ስትመለስ ኮራ ብለህ ትመለሳለህ። ከፍተው ገብተው ፈርተው አልዘጉም። አሁን ሰምተው ነው የዘጉት። ትላንት ፈርተው ዛሬ ሰምተው ልዩነት አለው። ፈርቶ መዝጋትና ሰምቶ መዝጋት። ዘጉና ቁጥ ለጥቂት ጊዜ ነው የተባሉት። ጀና ማሾኒ ሲካዳ ሲሉ እሳት መጣ። እላያቸው ላይ የሚታይ አፋቸው ላይ ተቀመጠ። የትኛው አፍ ላይ ካላችሁ ትላንት አላውቆም በተባለ አፍ ላይ ልባርካችሁ። እግዚአብሔር በምላሳችሁ ላይ እሳቱን ያኑር። ይህ እሳት ሲቀመጥ ፍንዳታ ሆነ፣ ቮልካኖ ሆነ። አካባቢ ያሉ ሰዎች እስኪሰሙ ድረስ ምን አይነት ድምጽ ቢሆን ነው አካባቢው የሰማው፣ ከተማው የሰማው፣ የገበያ ሰዎች የሰሙት፣ የመንደር ሰዎች የሰሙት፣ የነሱን ውርቀት የጠበቁ ሰዎች ሁሉ አሁን መሰብሰብ ጀመሩ። ለምንድን ነው የተሰበሰቡት ካላችሁ የተነገረው የተስፋው ቃል ወደ እነሱ መጥቷል። ታውቃላችሁ፣ ደውላችሁ የማይመጡ ሰዎች ፈልገው የሚመጡበት ዘመን መጥቷል። አንጋጎትያስ ፈልገ ያጣቸው ሰዎች ፈልገው ይመጣሉ። ደውለ ስልክ የዘጉብህ ሰዎች ከዚህ ወር በኋላ ስልኩን ከፍተው አንተን ይፈልጋል። ታውቃለህ፣ ከተማ ሁሉ ከዛ ሲመጡ ማለት ነው የሁሉንም ቋንቋ ያወራሉ፣ የሁሉንም ቋንቋ ይነጋገራሉ። ሰዎች ሁሉ አሁን ምን መሆን ጀመሩ? መነካት ጀመሩ። አንዳንዶቹ መጠራጠር ጀመሩ። ዘንድሮ መልእክት አለኝ፣ እየተጠራጠሩክ እየተወዛገቡ አልፈ ትሄዳለህ። ከዛ አሁን እዩ፣ ከዚህ በፊት ገረድ ፊት መጥቶ አላውቆም ብሏል። እዚህ ጋር ብድግ አለና የልባቸውን አየ። ሲዝን ሲመጣ የሚጀምረው መገለጥ ከልብ ነው። ከአፋቸው አውርቶ ሳይናገሩ በልባቸው ሰክረዋል ሲሉ አልፎ ትንቢታዊ ዓለም ላይ ገባ። ዛሬ መልእክት አለኝ፣ አልፎ የልብን የሚያነቡ አልፎ መገለጥን የሚያዩ ወንዶችና ሴቶች ልጆች እግዚአብሔር ቀብቶ ያስነሳል። ለካ ጴጥሮስ በትላንቱ ቦታ አይደለም። ለካ ሐዋርያቶቹ በትላንቱ ቦታ አይደለም። ቦታው ሰፈሩ እዛ ነው እንጂ መንፈሳቸው ተቀይሯል። ከዛ ቃል በቃል እንደዚህ ያለ ይህ ሰዓት አለ ከጧቱ 3 ሰዓት ማንም የሚጠጣበት ሰዓት አይደለም። ጠጥተን አይደለም ማለት ሰክረን አይደለም። እናንተ አባቶች አለ አሁን ትላንት ገረድ ፊት ነው። አሁን የሕግ መምህራን ሰዱቃውያን፣ ፈሪሳውያን፣ ፈሪሳውያን እነዚህ ከግሪክ የመጡ ከሮም የመጡ ጥበብ የሚፈልጉ ነጋዴዎች፣ አሽከሮች፣ አስጨናቂዎች፣ ባሪያዎች፣ ዘር የሌላቸው የማይታወቁ ያልተገረዙ የህይወታቸው ምዕራፍ የሚቀየርበት ቀን ሆነ። የሮም ቤተክርስቲያን የተመሰረተችበት ወንጌል በስፋት የሄደበት ቀን ዛሬ መልእክት አለኝ። ካንተ የተነሳ እግዚአብሔር በምድሪቷ ላይ ድምጹን ይበትናል። የነ እስጢፋኖስ መገኛ ስፍራ ታውቃላችሁ፣ የግሪክ ሰው ነው ግን መገኛቸው ስፍራ የሁሉ ሰው የተገኙበት መንፈስ ቅዱስ የሰበሰበበት። ከዛ እንደዚህ ያለ በዚያን ቀን ሴትና ህፃናቶች ሳይቆጠሩ 3000
ወደ እግዚአብሔር መንግስት ተቀላቀለ። ቤተ ክርስቲያን የመጀመሪያ ስታብሊሽ የጀመረችው በብዛት ነው። ታውቃላችሁ፣ ስትወልድ ተጨንቃ አይደለም፣ አንዴ ነው የፈነዳው። ታውቃላችሁ፣ ብዙ አይደለም እዚሁ ጋር። ከዛ ሰዎች መፍራት ጀመሩ። ከዛ አንድ ቀን እንደዚህ ያሉ፣ እንደዚህ የሚል ቃል አላቸው። ወደ ዓለም ሁሉ ወንጌልን ለፍጥረት ሁሉ ስትጀምሩ አለ። ከይሁዳ ጀምሯል። ከነገስታት ከተማ ጀምሯል። ከይሁዳ በሰማሪያ እስከ ዓለም ስትጀምሩ አለ። ከይሁዳ ጀምሮ ከየት? ከንጉስ ከተማ፣ ንጉስ ከተወለደበት ከንጉስ ከተማ ስትጀምሩ ከነገስታት ጀምሮ አለ። ከይሁዳ ሰማሪያ። ይኸው ይሁዳና ሰማሪያ ስምምነት የለም። የምትጀምሩት ከማይስማሙት ሰፈር ነው አለ። ልባርካችሁ፣ እጆቻችሁ ከፍ አድርጉ። እግዚአብሔር ወንጌል የሚያስጀምር ከተቃራኒዎች መንደር። ልክ ከይሁዳ ሰማሪያ እስከ ዓለም ዳርቻ ትጀምራላችሁ እንጂ አትቆሙም። እስኪ አጠገብ ያለው ትጀምራለህ እንጂ በለው፣ አትቆምም በለው። ትጀምራለህ እንጂ ከዛ ብድግ አለና ከአንድ ቦታ ይጀምራሉ አለ። አይታችሁ የሰለሞን ቤተ መቅደስ ወይም ያቺ መመላለሻ መልካም ከምትባልበት ጀመር። ጄላ ቫኒያ ዛጋባሻ እያለ ሲጀምሩ እንደዚህ ሲያዩ ብር የሚለምን ሰው አለ። ብር አያስፈልገው፣ ሚራክል ነው የሚያስፈልገው። ዞር አሉና እንዴ አሉ፣ የምንሰጥ ብርና ወርቅ ረባክ። በመካከላቸው አንድም ችግረኛ መጽሐፍ ቅዱስ ነው የሚለው አንድ ድሃ አልነበረም። ግን ገንዘብ አይደለም ሰውየው የሚያስፈልገው፣ ሚራክል ነው የሚያስፈልገው። ና አሉት እና በጣም የሚገርመው ነገር ብር አንሰጥም ማለት ተስፋ ያስቆርጣል። አንድ ለማኙ እንደዚህ አለ አይደለም ማለት አንድ ነገር አለ። ታውቃለህ፣ አንተ ላይ የእግዚአብሔር መንፈስ፣ የእግዚአብሔር መገኘት፣ የእግዚአብሔር ሕልውና ሲመጣ ሰዎች ከገንዘብ ያለፈ ነው ካንተ የሚፈልጉት። የሆነ ነገር እንደሚቀበል አውቆ ይላል እየተጠባበቀ። በጌታ በኢየሱስ ስም ተነሳና ሰውየው ዘሎ ቆመ ነው የሚለው። ተንገዳግዶ ቆመ የሚል ቃል የለም። እንደዚህ አይነት ሚራክል በህይወቱ ላይ እግዚአብሔር የሚያስጀምረው ሰው እንደዚህ አይነት አቻሪያ ዲያስ ዘንድሮ እናገራለሁ፣ አፍ የሚያዘጋ ታምራት ባንተ እግዚአብሔር ይጀምራል። አጠገብ ያለው ነካር ግን አፍ የሚያዘጋ ታምራት ነው እግዚአብሔር በል ባንተ ይሰራል። ከዛ በኋላ ዘሎ ቆመ። ዘሎ ከቆመ በኋላ ሰውየው አይረጋጋም። አንተ ሰውየው አይረጋጋም። መሮጥ ጀመረ። ወደዚህ ወደዛ ወደዚህ ወደ ጧት ያመጡ ሰዎች እንደዚህ ያሉ፣ እሱ ነው እሱ አይደል? መልእክት አለ። ከዚህ ወር በኋላ ትቀየርባቸዋል። እጅ ከፍ አድርግ፣ እጅን ከፍ አድርግ። ይኸው ሌላ ቦታ አይደለም፣ እዛው ሰፈር ትቀየርባቸዋለህ። ወይኔ ወይኔ ወይኔ! ከስተህ ጠውልገህ ተራ ሰው ሆነ አይደለም። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የዮሴፍ ወንድሞች ወደ ዮሴፍ መጡ ይላል። ዮሴፍ አወቃቸው ይላል። ለምንድን ነው ያወቃቸው ሲል 13 ዓመት ሙሉ አልተቀየሩም። እነሱ ገፊ ሁሌ አይቀየርም። ሁል ጊዜ ገፊ አይቀየርም። ተገፊ ግን ይቀየራል። የተገፋ ጉርጓድ ውስጥ የተጣለ እዛ ጴጢፋራ ቤት የተደፈረ የተገፋ ጉርጓድ ውስጥ የተጣለ አረ መልእክት አለኝ፣ ለሀገሬ መልእክት አለኝ፣ ለምድሬ መልእክት አለኝ፣ ለደቡብ ለሰሜን ለምስራቅ መልእክት አለኝ። እየተገፋች ሀገሬ ትባረካለች። ወፎል ኤው ናስከ ምታ ይሄን ግፋው፣ ዝም ብለህ ግፋው አጥፋው። ከዚያ ግፋው። ከፊት የሚጨምረው ማን ነው? ገፊውስ? መልእክት አለኝ። በሽታ ከገፋ፣ ሴጣን ከገፋ፣ ሟርተኛ ከገፋ፣ ደጋሚ ከገፋ፣ በየቦታው ግፊያ ከበዛብህ እግዚአብሔር ወደ ክብር እያሻገረ
ወፈለኩን አንድ መዝሙር አለ ማኑቲ በቲበ ማሴ ኢየሱስያና ጡልቡ አሹ ቤቤ ማሬ ባልካልቹ ፉሌቱንጩ ጣቴ ኩኒ ካኢራ ቡሼ ኦዲታው አነራ ቡሻቴ ባሪቻሊ ዳንጎ ኢየሱስ ያኔዋ አይሮሲና ሰው ገፍቶ እግዚአብሔር ላይ ይጥላል ጨለማ ገፍቶ ያለ በብርሃን ላይ ይጥላል አለ ሸላሃዲያ መልእክት አለ ዘንድሮ የተገፋ ሰው ለተጠላ ሰው በመስሪያ ቤት ለተገፋ በከተማ ለተገፋ በወረዳ ለተገፋ በየስፍራ በትዳር ለተገፋ ዘንድሮ እግዚአብሔር ሽግግር ያደርጋል ስሙኝ ጄደብሊው ቤተክርስቲያን የመገፋቷ ምስጢር ነው መብዛቷ ይግፋችሁ እግዚአብሔር በዘመናት መካከል ጥሩ ገፊ ይስጣችሁ እንተ መገፋት አይፈልግም አንሳ ወደ ትገፋለህ አንሳ ባትፈልግም ትገፋለህ ዘንድሮ እንደዚህ እየገፉ ትቀድማቸዋለህ ከዛ ልጨርስ በቃ ከዚህ አንድ ደቂቃ ከዛ በኋላ ማን ነው የተቀየረው ብትሉ ዮሴፍ ነው የተቀየረው ዮሴፍ ጺም አብቅሏል ማዕረግ አድርጓል ዘንጦ ቆሟል ከዛ እንደዚህ ሲያያቸው መተው ወደቁ አይኑን አይተው ነው የወደቁት ጌታ ያሉ እንዲህ ላልሽ ትንቢቱ ተፈጸመ የመጨረሻ ጎት አንጋስ እንደዚህ ልበል እየገፉ ይወርቃሉ እየተገፋት ይሻገራል ከዛ በኋላ ዮሴፍ አወቃቸው ይላል እነሱ ግን ዮሴፍ ምን አለ እነሱስ በጣም የሚገርመው ነገር ዮሴፍ አለመታወቁ አይገርመኝም ሰጣቸው ለሁሉ ብር ጨምሯል ከራሱ ብር ጨምሯል የሆነ ቦታ አርፎ ሲፈቱ እቃ አለ ደነገጡ ፈሩ ወየዋሉ በሚቀጥለው ዙር ሲመጡ የምድሪቷን ራቁትነት ልትሰልሉ መጣችኋል ይላል በአማርኛ ራቁቴን የሸጣችሁኝ ማለት ነው የምድሪቷን ራቁትነት እኛ የአንድ አባት ልጆች ነን አባታችን በህይወት አለ እኛ 12 ነበርን አንዱ ድብ በላው አውሬ በላው ልናገር ወይ እኔም ማውቀው ሁሌ ሰይጣን ይለፈልፋል አይደል ባንተ ላይ ያሰሩት አንተን እያዩ ይለፈልፋል ከፍ አንተ ላይ ያስደገሙ አንተ ላይ ያሰሩ ጤንነትን እንዲበላሽ ትዳር እንዲበተን ሰላም እንዲጠፋ ያሰሩ ሰዎች ከዚህ ወር ጀምሮ በየመንገዱ ይለፈልፋሉ ከዛ መለፍለፍ ጀመሩ እኛ ሲሉ እንደዚህ አለ ቃል በቃል እንደዚህ አለ ስንት ናችሁ እናንተ 12 ነበር አሁን አባታችሁ በህይወት አለ እናት አለች አንዱ ታዲያ የታላኑ አንዱ ቤት ነው ያለው ከአባታችን ጋር ያልተፈጸመ ትንቢት አለ ይዛችሁ ሚቀድሞ 11 እንጂ 13 አይደለም ሚቀድሞ ስንቱ ነው ከዛ እንዴ ሂዱና አምጡ ሄዱ ከተራቡ በኋላ ምግብ ሲያልቅ ግራ ገባቸው ይሁዳ እንደዚህ ያለ ዞረ እንደዚህ ያለ አባቴ ያለ ያ ግብጻዊ ሰውዬ ይላል አቤት እኔ ጌታ ሲቀይር ያ ግብጻዊ ሰውዬ ይላል ቢንያምን ካላመጣችሁ ምግብ አልሰጥም ብሏል አይሆንም በእውነት አባቴ ይመጣል ብሎ ይዞ ከመጡ በኋላ አሁን ሁሉም ወደቁ እነሱ ሲወርቁ እሱ ይቆጥራል አንድ ሞልቷል ከዛ እንደዚህ ያለ ምግብ ስጧቸው ብሎ 11 ላይ ከጫነ በኋላ አንተና አለ እዚህ ይቀመጥ ካልተቀመጠ በስተቀር አይሆንም ሂዱ እናንተ አሁን ሲል አባቴ ይሞታል አባታችን ይሞታል ለምን ትላንት ወንድማችን ሞቶ አዝኗል አባቴ አዝኗል ከሞተ አይችልም አይችልም እሺ አለና ኑ ራት ብሏል አስገባቸውና
በጣም የሚገርመው ነገር እስከዚህ ሰዓት ድረስ ያስተረጉማል እንጂ አያወራ። ተቀይሯል። እግዚአብሔር ከቀየረ ቋንቋንም ይቀይር። ባሎ ጎቲያስ ያኩን ወይ ጎቲያስ ዳምበቴ ጎቲያስ ያኩን ለኢሌን ሰላአን አተጮይ ታጤ ቢፋ ማሲሮን ጉማላላት ከዛ በኋላ እንዲላል አቃተው ይላል። በጣም የሚገርመው ነገር ዮሴፍ አቃተው ይልና ጮኸ ይላል። ሲጮህ አንተ ትላንት ሲጮህ አባቱ ያልሰማው ትላንት ሲጮህ ወንድሞቹ ያልሰሙት ቤተ መንግስት ተሰማ ይላል ጮህቱ። ዮሴፍ ትላንት ሲጮህ አራተው ከናንተ ጋር ወይኔ ሲል ያልሰሙት፣ አሁን ግን ዮሴፍ ሲል ፈርዖን ጋር ተሰማ ይላል። ቤተ መንግስት ተጨነቀ። ለምን ቢባል የጭንቅ ቀናቸው ንጉሳቸው ተነክቷል። የመከራ ቀናቸው ተነክቷል። አንተ ስትነካ ሰማይ ዝም አይልም። አንቺ ስትነኪ ሰማይ ዝም አይልም። አራ መልእክት አለኝ። ስትነካ የሚነሳ አለ። ከዛ በጣም የሚገርመው ፈጠኑ። ከዛ እንደዚህ ይላል ለምንድን ነው ጮቱ ተብሎ ሲጣጉ እንደዚህ ይላል ወንድሞቹን አግኝቷልና የእራት ግብዣ። ትላንት እኮ እነሱ አንተ ለእራት በማይሆን ብር ነው የሸጡት። አሁን ግን የእራት ግብዣ ቤተ መንግስት ተጋበዙ። ማይገቡበት ቦታ ገብተው ጎበኙ። የእህል መጋዚኖች አዩ። ሁሉንም ከጎበኙ በኋላ እንደዚህ ያለ ባዶ አትሄዱም አለ። አሁን በእግር አትሄዱም ወንድሞች ያለ በሰረጌላ ነው የምትሄዱታል። ከንጉስ ዘንድ ይላል ከንጉስ ፈረስ ከንጉስ ሰረጌላ ታዘዘና ቁጭ ብሎ ወደ አባታቸው መጡ። ትላንት የሐዘን ነው ያወሩት። አሁን ግን አባታችን ወይ ምግብ አይደለም ያመጣ ነው ልጅ ዮሴፍ በሕይወት አባ ልጅ ዮሴፍ በዚህ አፍ ነው ከስሯል ያሉት። በዚህ አፍ ነው ሞቷል ያሉት። በዚህ እጅ ነው ማስረጃ ያመጡት። አሁን ግን እንደዚህ ያሉ አባቴ ሆይ አሉ ልጅ ዮሴፍ በሕይወት። መልእክት አለ። ያንተ ነገር አልተበላሸም። ያንቺ ነገር አልተበላሸም። አንድ ሰው ብድግ ብሎ የኔ ነገር አልተበላሸም ይሉ የመጨረሻ ቃል እንደዚህ ይላችኋለሁ። እንደ ቆማችሁ እየተቀጣጠላችሁ ትቀጥላላችሁ። ወየ ወየ እያበባችሁ ትቀጥላላችሁ። እየበዛችሁ ትቀጥላላችሁ። አንድ ሰው የኔ ነገር ይቀጥላል ይበል እስኪ።